እጃቸውና እንትናቸው ምንድነው ያ እንትናቸው ታጥበውበት ብቻ እንደጠጡት ነው የሚናገረው። ቀጥል ያ ያው እሺ እኩል ማንበብ እንጂ ተረጋጋ ወንድማችን። አይደለም አረብኛ አይደለም በቃ አይ እንግሊዘኛው ላይ ልክ ነክ በቃ ጠጡት አላቸው ጠጡ። ስለዚህ አሁን ይሄንን ምሳሌ ያመጣል። ለምንድን ነው አንተ ማድረግ አለብክ ነው። ቆይ እሺ እኔ ደግሞ ልምጣልክ አሁን ይሄን ነገር ጠጡት ተባሉ ጠጡት፣ ወደዚህ እንመለሳለን። እዚህ ጋር ግን የሆነ ነገር አደረጉ ነው እንጂ እያለ ያለው አይደለም። አድርጉ ተብለው አደረጉ ነው እንጂ የሚለው አንተ ካልከኝ ነገር ጋር አይገናኝም። አንተ ያልከኝ ምንድነው የኖሩትና ያዘዙትን ሁሉ ታረጋለህ ያልኩ። ያዘዙት ነገር ግዴታዬ ነው አረጋለሁ። የኖሩት ነገር ፈለግ ነው ምሳሌ ነው። ስለዚህ ማድረጉ የተሻለ ነው። እኔ ደግሞ ባላደርገው በተለያየ ምክንያት አልጠየቅበትም አልኩ። አንተ እዚህ ጋር ትእዛዝ ነው ያመጣው። ጠጡ ተባሉ ጠጡ። እሺ ምን ይሁን? እኔም እኮ አድርግ የተባልኩትን አረጋለሁ። ገባካ? እዛ ጋር ግን ስለ መጸዳዳት ሂደትም ሆነ ምንም ምሳሌ ተደርጎ የተነገረ ቀድም አልከተልም ስትል አልከተልም አላልኩም ወዳጄ፣ በጭራሽ አይወጣኝም እንደዛ። እኔ ያልኩ ፈለግ ተከተል። ተረጋጋ ፕሊስ አንድ ጊዜ። ቀድም እሳቸው ያረጉትን ያዘዙትን ግዴታ መከተል አለብህ ስለ አይ አላደርገውም ስትል እዛ ጋር ቢላልና ሙሳ የተባሉትን አድርገዋል። ውሃ ምናምን እንግዲህ ጠጥተዋል። የተባሉትን አረጉ። አሁን እንኳን አንተ መለስክልኝ። የተባሉትን አረጉ። እኔም የተባልኩትን አደርጋለሁ። ግን ስለሳቸው ህይወት የተነገረኝ ነገር ለምሳሌነት ተጠቀመው እንጂ ትእዛዝ እኮ አይደለም። አሁን እኮ ያልተግባባ ነው እዛ ጋር ነው። እሳቸው ቤታቸው እንደዚህ ነበረ ተብሎ ተገረኝ። ግዴታ አድርግ ማለት የሚለውን ያስይዛል እንዴ? አንተ መልስልኝ። አይደለም አድርግ የሚል ትእዛዝ አለው እዚህ ጋር። ልጅቷ እኮ ቅድም ነግርሃለች። አንተም አድርግ እኮ አልተባለም ወይ? እሺ ፕሊስ ተረጋጋ። ምንድነው ለብቻ ላውራ አልክ እኮ ተረጋጋ ነው። ቀጥል። ኧረ ቀጥል ነው። ተረጋጋ ቤቲ ቀጥይና እኔ እቀጥላለሁ። እሺ እስከዛ ድረስ ቅድም ምንድነው አሁን ለይተ ነው የምትቀበለው ማለት ነው አንተ ማለት ነው። ቅድም አይ ፖፖ ምናምን ስለ ፖፖ አይነት አይ በቃ እነሱቸው እንደዚህ ነው ብለህ የራስን ማብራሪያ ሰጠህ። ትእዛዝ አይደለም ቅድም እንዳልከው ትእዛዝ አይደለም አይደለ? ትእዛዝ ግን ሳይሆን አይ በቃኛ እንከተለዋለን እንደዛ እናደርጋለን የሚል ሀሳብ አስቀምጥ ነው። እዚህ ጋር ደግሞ አሁን እነዛ ነገር ነው የምጠይቀው ነገር እዚህ ላይ ምንድነው አንደኛ ነገር እንደዚያ ማድረጋቸው ትክክል ነው ወይ? እጃቸውን የተጎጠመጡበትን ምናምን አድርገው ለሰው ጠጡ ብሎ መስጠት ያ ትእዛዝ ነው ብለሃል አንተ ራስህ አምነሃል። ካመንክ ይሄ ትክክል ነው ወይ? ትክክል ነው። የሰው አፍ ጀራሲም እጃቸውን ማጠጣቱ ትክክል ነው። እሺ ከጨረሽ ልቀጥል። እሺ አሁን ወደዚህ እንምጣ። እዛ ጋር ሳይሏቸው አሁን አንዱን ምሳሌ ነው የጠቀሳችሁት፣ አንዱን ሐዲሳ። ከዚህ ውጪ 10 እና 20 ማምጣት ይቻላል። ሰሃቦች ራሳቸው ሲንጠባጠብ እየተቀበሉ ይጠቀሙ ነበር። ፕላስ ደግሞ አሁንም ድረስ የሚደረግ ነገር ቆይ እኮ ልንገርሽ እኮ የጠየቅኩህን ብቻ መልስልኝ። አሁን እንደዛ ማድረጋቸው ትክክል ነው ወይ? ትክክልነቱን የምትፈርጂው አንቺ በዶክተር ትክክልነቱን የምትፈርጂው እንደ ዶክተር አይ አዎ በል በቃ ትክክል ነው ወይ? እንደ ዶክተር ነው ወይ የምነግርሽ? አዎ የህሊና ዶክተር። አዎ እዛ ጋር ትክክል ስለሆነ ነው የሆነው። ቆይ እኮ ህሊና አሁን ማድረጋቸው ትክክል ነው። ልክ ነው። ስለዚህ እዚህ ጋር እያለ ነው ወንድማችን ምንድነው? እሺ ትክክል ነው እያለ ነው ወንድማችን ምንድነው እያደረገ ያለው የአፋቸው የተጎመጠመጡበት እጃቸውን የሰጠውበት ያጠጡትን እንግዲህ አጠጡ ብለው ማዘዛቸው ትክክል ነው ብሎ ተናገረ። ተመልከቱ፣ የእስልምና ጭንቅላት ማለት ነው። ቃል እየቀጠለ ኦኬ፣ እኛ ትክክል አይደለም ይሄ ነገር ትክክል አይደለም እኮ ምክንያቴን ልናገር። አሁን ውስጥ መጥመጥ ነው አልን አንድ ጊዜ ሶል ለሚፊኒሽ ምክንያቴን ልናገር። ሚዩት አታርገኝ ይወክል። አሁን እሷ ጠይቀኛለች ላውራ ዝም ልትል አይደለም ጠየቀችኛ። አው ወይም ጨርስ ችግር የለውም ጠብቀው። እሺ አው በቃ እንደዚህ እድል ስንሰጣት ታሪፍ ነው። አው አሁን አወይ አይበል ብላ ቁርጥ ጥያቄ ስጠይቀኝ ነው አልኳት። ምክንያቱም ደግሞ ልነግራት ነው። አሁንም ድረስ ለምሳሌ የሕክምና ለምሳሌ የሚቀራበት ቦታ ምናም ታውቃላችሁ እናንተም ጋር ጸበል አለ ምናም እትፍትፍ ተብሎ ይሰጣል። ስለዚህ ይሄ የተባረኩ ሰዎች ምናምን ነገር ይሄ ምራቅ እትፍትፍ ብሎ የሚሰጡት ነገር ያክማል። ብዙ ነገር አለ። አሁን ይሄ ከእምነት ጋር የተያያዘ ነው። አንቺ
ለምሳሌ አየው ልንገር እኛ ጋር ለምሳሌ እኮ ራሴን ችዬ ላውራ። በቃ የራስህን ብቻ አውራ። ተረጋጋ። እሺ ስለ ራሴ ላውራ። ተፍተውበትን እንደዛ ያደረጉበትን ስጠና መጻበል ላይ ማለት ነው። ሲቀጥል አሁን ስለ ራሴ ላውራ እንቀጥላለን። ወደ እናንተ ስለ ራሴ ላውራ። የመሐመድን ነገር ስታወራ የአፉን የተጎመጠመጠበትንና እጁን የታጠበበትን ባክቴሪያ፣ በዛ ላይ ደግሞ ባክቴሪያ ነው። መሐመድ እንደማንኛውም ሰው ናቸው። ቅዱስ የሆኑ ሰዎች አይደሉም። ገብቶሃል? ቅዱስ ናቸው፣ የተባረኩ ንጹህ ናቸው፣ ምንም ማህጣት የለባቸውም። እንዲሁም ደግሞ የተቀደሱ ናቸው ስትል መረጃ ትሰጠናለህ። እሺ፣ ምንም ማህጣት ከሌለባቸው። ነገር ግን አንተ ቅድም የተናገርከው ነው ያልከው፣ እንደዛ ትፍ ብለውበት ምናምን ነገር ያልከው መረጃ ትሰጠናለህ። ሲቀጥል የመሐመድን ተግባር ተግባራቸውን በቤተክርስቲያን አታላክሽ። እሺ አሁን ወደ ራሴ ልመለስ፣ ወደኛ እንመለስ። ለምሳሌ እኛ ሀገር አሁንም ድረስ ለሕክምና እንደዛ ይደረጋል። ስለዚህ የተባረኩ ሰው አሁን እንደ ዶክተር አንድ ነገር ነው። እዚህ ጋር ግን ትልቅ የእምነት አባት ናቸው። እኔ ለምሳሌ በቅርብ ዓመታት ላይ ልጆች የምታውቁት ነገር ነው፣ የእናታቸውን ጉርሻ ይበላሉ። መብላት ሳያቅተው ሰው እንደዛ ይደገፋል። በጣም የምትወጂው ሰው ልንገርሽ፣ በጣም የምትወጂው ሰው እሺ አንድ ዶክተር አምጣልኝ። አሁን እንደ ዶክተር ካልክ እንደ ዶክተር ካልክ አንድ ዶክተር አምጣልኝ። እንደ ዶክተር አላልኩሽም፣ እንደ እምነት ነው። አንቺ እንደ ዶክተር ነው እያወራሽ ያለሽ። እኔ ደግሞ እንደ እምነት ነው ማውራሽ። እንደ እምነት ነው ማውራሽ እንደ ዶክተር አይደለም። እንደ እምነት ስናወራ ነው። አንድ አዳምጠኝ። እንደ ዶክተር ያልክ ስለሆነ እንደ ዶክተር ካልክ ዶክተሮች የቱ ጋር ነው እጃቸውንና የተጎመጠመጠበትን እንትን ማለት ነው እሱንና ውሃ ያጠጡበትና እንዲሁም ደግሞ እጅ ታጠቡበት ጥሩ ነው ለጤና ጥሩ ነው ያሉበትን ትሰጠናለህ። እንደዛ ካሉ አይ ከዛ አንፃር ነው ደግሞ ይህ ያደረጉት ከእምነት አንፃር ነው የሚለውን ታያታለህ። ቀጥል። አዎ ከእምነት አንፃር ነው። ይሄ የእምነት ጉዳይ እኮ ነው ሲጀመር። የሆነ ሰው በጣም ተወጇለሽ፣ መባረክ ከሱ ትፈልጊያለሽ። ስለዚህ እትፍትፍ ብሎ የሚሰጥሽ ነገር ለሱ አንቺ ተወደሽ ነው የምትቀበለው። ገባሽ? ይሄ ማመን ነው እንደያዛቸው። እሺ እሱን እናያለን፣ እናሳያለን። አሁን ግን ከመባረክ አንፃር ነው። እሺ አሁን እነዛ ሰዎች ተባርከውበታል ጠጥተው። እሺ ተባርከውበታል ጠጥተውት እነዛ ሰዎች ምንም አንቺ እንደምትዩ የጤና እክል አልገጠማቸውም፣ በጤና ቀጥለዋል። ይሄንን ማድረጋቸውን ቀጥለዋል። በሰላም ነው። እሺ አምጣሽ መረጃ ስጠኝ። አዎ ሁለቱም የጠጡ ሰዎች እኮ ልነግርሽ እኮ ነው። አሁን አንቺ የጤና ችግር አልሽኛ፣ የጤና ችግር አልገጠማቸውም። የተከበሩ ጀነት የተመሰከረላቸው ሰዎች ናቸው እኮ እየነገርኩሽ እኮ ነው። ጀነት 10 እሺ ያው ጎግል ላይ ግቢና ማለት ነው እኮ ላይ ግቢና 10 ጀነት የተመሰከረላቸው ሰዎች ብለሽ መቀመጥ አድርግ። መረጃ ጀነት ውስጥ መመስከሩ አለመመስከሩ we don't know that እኛ አናውቅም። ምክንያቱም ጀነት ማለት ከኛ አእምሮ በላይ ነው። ገነት ለምሳሌ ለአንድ ጊዜ ልጨርስ ፕሊዝ። መመስከሩ እዛ ውስጥ ያለ ሰው ብቻ ነው የሚያውቀው እንጂ ምድር ላይ ሆኖ ሊያውቅ የሚችል ሰው የለም። ሲቀጥል ደግሞ አንተ እዚህ ጋር ጠጥተዋሉ ተባርከውበታል የሚል ምንም አይነት ወርድ የለም ከነብያቸው አፍ ውስጥ። የተጎመጠመጠበትን አዳምጥ ፕሊዝ let me finish አስጨርሰኝ። የተጎመጠመጠበትን ኦኬ ተፍቶበት እዛ ውሃ ውስጥ እሱን ጠጡት፣ ፊታችሁንም ደግሞ ታጠቡት፣ ቸስታችሁ ላይም አፍስሱት ደረታችሁ ላይ ብሎ አዛቸው። ምን ለምንድን ነው እንደዛ የሚደይ? ይሄ ምን ይጠቅማቸዋል? ከድህነት ጋር የተያያዘ ነው ካልክ አስረዳን። ኦኬ ከምን ጋር without evidence አንዴ እዚህ ጋር ያልተጨመረ ነገር ያልተጻፈ ነገር አትጨምር። አንተ ምንም ነገር ከዚህ ፉል ስቶፕ በኋላ ምንም የለም ድነዋሉ ምናምን ያልከው እነዚህ ሰዎች መታመማቸውን አናቅም። ሙሳና ቢላል መታመማቸውን አናቅም። ኦኬ ስለዚህ የተጻፈ ነገር ብቻ ላይ ብናነብ ሌላ ቦታ ፎከስ ባታረግ። እሺ ራሱ ላይ ነው አንዴ መጽሐፍ ቅዱስ ላይ ደግሞ አትሂድ። የለም የዚህ መልስ መጽሐፍ ቅዱስ ላይ ሳይሆን እዚሁ ጋር ረግቶ ነው ያለው። እዚሁ ጋርም ለመመለስ ሞክር ወይ ደግሞ ከቁርአን ሪሳይት አድርግና አውራ። አሁን ማውራት ትችላለህ። ስለዚህ አሁን ይኸውልህ እህቴ ምን አለች መሰለ ደጋግማ ቀያየረችው። እኔ እያልኩ ያለሁት እዚህ ጋር ጠጡ ተብለዋል፣ ጠጥተዋል። አሁን ምን ይሁን ነው ገባካ? እኔን የጠየከኝ ትእዛዝ ትቀበላለህ ወይ? ትእዛዝ እቀበላለሁ። እዛ ቦታ ላይ ጠጣባል፣ እጠጣለሁ። እነሱ ጠጡ። እሺ ምን ይጠቅማቸዋል?
ከዚህ ውጪ ያሉ ብዙ ምሳሌዎች አሉ። ምን የሚያመላክቱ የእሳቸውን እትፍታና የእሳቸውን የታጠቡበትን ለመባረክ ብለው ይወስዱ ነበር። ያንን ብዙ አውቃለሁ። ስለዚህ እዚህ ጋር ጠጡት የሚለውን በዛ አብራራው ተረዳኝ ማለት ነው። አሁን ቆይ አዳምጪኝ። እዚህ ጋር ተባረኩ የሚል የለም። ቆይ እዚህ ጋር አንተ ሰውዬ ጥሩ ትወያያለህ፣ ግን መረጃ የለህም። መረጃ ለምትናገራቸው ነገር መረጃ እኔ አሁን ይኸውልሽ ልክ ነሽ። ቆይ አድምጪኝ አይዋል መረጃ ስታመጣ ብቻ ነው መዋየት የምትችለው። ምክንያቱም የ700 ምናምን ሰዎች ጆሮ እያደነቆርኩ ነው ያለ መረጃ ማለት ነው። መረጃ አንጣና ይሄንን ሊባረኩ ነው የአፋቸውን ውሃ የአፋቸው የተጎመጠሙጡበትን ውሃና እጃቸውን የታጠቡበት ውሃ ጠጡ ያላቸው የሚባረኩበት ነው የሚል መረጃ አምጣ። ኦኬ መባረክ እኮ ንጹህ ውሃ ራሱ ሰጥቷቸው እኮ ተባረኩበት ምናምን ብለው እኮ ባርከው ምናምን ይሰጣሉ። ደግሞ በእስልምና መባረክ የት መጥቶ እንደው እና እንደዛ የሚል እስቲ መረጃ አምጣ። ስትናገር በመረጃ ባከን መረጃ ኩሽ መረጃ ዘና አሁን መረጃ ነው የምፈልገው። ያለ መረጃ የምታወራ ከሆነ በቃ ታች ትወርድና ሌላ ሰው እናስገባለን። እኔ አንድ ጥያቄ ልጠይቀው። ሰላሞች ይብዛ። እንዴት ናችሁ? ከላይ ሰላም ደርሶ ይሁን። ማን ነበር የሚያወራው? አጠገብሻለሁ። ኦኬ እሺ። ሰላም ላንተ ይሁን ወንድማችን። እኔ አንድ ጥያቄ ልጠይቅህና መጠጥ እየጠጣ መጠጥ ስለ ውሃ እየጠጣ ምናምን የሆነ የሚጠጣ ብቻ እየጠጣ ዝንብ ገባችበት ውሃ ውስጥ ማለት ነው። እና ያንን ዝንብ በደንብ ነክረህ ጠጣ ቢልህ አንድ ግለሰብ ትጠጣለህ? ዝንቧን በውስጥ በደንብ ጥያቄ ነው ያነሳሽው። እኔ እጠጣለሁ። ለምን? አሁን ከምክንያት ጋር አወራሻለሁ፣ ግን እኔ እጠጣለሁ። ልንገርሽ ምክንያቱም። እሺ ጥሩ። አሁን በቅርቡ ጊዜ አሁንም ስለ ዝንብ ጎግል ላይ ገብተሽ ሰርች አድርጊ። ዝንብ ጎግል ላይ በአንድ ክንፏ ላይ ይኸውልሽ ገብተሽ አንቺ ሰርች አድርጊ። ሰርቹን ለአንቺ ልቶ በደንብ አድርገሽ ዝንብ ማንኛውም ዝንብ በባህሪው የትኛውም ቆሻሻ ነገር ላይ ሲወጥ በአንዱ በሽታውን ስጠጣ ሳይን ምሪንዳ ገዝተህናና እንዴ ሩጠህ ዝንብ ከተህበት በእናትህ ስጠጣ ሳይን። አይ አሁን ጎግል ብሎ ያመጣው በራሱ ጎግል ላይ ዓለም አቀፋዊ የሆነ የምን ማስረጃ እንደሚያመጣ ከራሳቸው ሙስሊሞች የጻፉት ነው። ባይዘው ከፍተህ ታሳየናለህ። እናት ነው የሙስሊም አይደለም። እኔ የሙስሊም አይደለም። ቁርአን እነግርሻለሁ ለሙስሊም። እሺ ከፍተህ አይ ጎግል ላይ ብለህ የኛ ሐዲስ ላይ የሚለው አንድ ዝንብ የእናንተ መጠጥ ላይ ካረፈ ቀጥል እየሰማሁ ከኔ ነው የተቋረጠው ወይስ ከሱ? ከሱ እኔ ማለት እና ቢያሳየን ደግሞ እኮ ቁጭምጭም አድርገው ነው የሚጠጡት እኮ እነሱ ነው። ያ መሐመድ ምን ብሏል? በሰሒህ ቡኻሪ 3320 ላይ አቡ ሁረይራ የዘገበው ሐዲስ ነብዩ እንዲህ አሉ፣ በምትጠጡበት ዕቃ ውስጥ ዝንብ ከገባች የሚጠጣውን ነገር ውስጥ በደንብ ሙሉ በሙሉ ማለት ነው ይንከርና አውጥቶ ይጠጣት። ዝንብ በአንድ ክንፏ በሽታ በሌላኛው ክንፏ ደግሞ በሽታውን መዳኛ የያዘች ናት አለ። አሁን እስቲ የትኛው የጤና እንትን ነው ዝንብ ለሰው ልጆች የጤና መድኃኒትን ይዛ ትመጣለች ብሎ ያመጣው? ይሄንን አንድ ጊዜ የሆነ ልጅ ቪዲዮ ሰርቶ ያመጣው ራሳቸው ሙስሊሞች የተፈላሰፉትን ማስረጃ ነው። ከጤና ድርጅት ይሄ ማብራሪያ መጥቶ አይደለም። ራሳቸው ሙስሊሞች የዚህን ሐዲስ ወዴት ያሉትና ራሳቸው ያብራሩት ነው። ራሳቸው ሙስሊሞች ማለት ነው እንጂ ከጤና ድርጅት ይሄንን አይቀበለውም ሲጀመርም። ለምሳሌ ይህ ወንድማችን ወደፊት ሚስቱ ጋር ወይም ከሆነ ውሃ እየጠጣ ምናምን ግብት ቢልባት ዝንቧ ነክሮ ነው የሚሰጣት ማለት ነው። ጠጩ ምናምን ብሎ ነክሮ ነው የሚሰጣት። ወይም ደግሞ እሱም እንደዛው ቢሆንበት ንክር አድርጎ ይጠጣል ማለት ነው። አሁን ይሄ ርዕስ ሆኖ ሳይሆን እንደው የቅድሙን ነገር ለመባረክ ነው ብሎ ሲናገር ነበረ። አንደኛ ነገር መሐመድ በእንደዚህ አይነት ነገር ይፈውስ ነበረ ወይ? ለመባረክ ነው ሲል የጉንጩን የጠጣውን ውሃውን ተግሞጭምጮ እያጠጣቸው ይሄ ለመባረክ ነው እያለ ነው ወንድማችን። ኬታ አመጣው ማስረጃውን ለመባረክ ነው የሚል? የለህም ማስረጃ። ይሄ እናንተ ማብራሪያ ነው እናንተ ስትሉት ማለት ነው።
ምክንያቱም መሐመድ በእንደዚህ አይነት ኬዞች አልነበረም ሲፈውስ የነበረው ቀድሞውንም የፈወሰውም አንድ ነገርም ስለሌለ ማለት ነው። ቀጥሉሽ። ሐዲስ ተቅማጥ ምናምን አዟቸው እንዳልተሻላቸው የሚናገር እንትን እሱን ብታነብላቸው። ኦኬ አውጣዋለሁ እሱንም በዚህ ለመጨመር ያክል በቅቤ ላይ አይጥ ብትገባ አይጡን አውጥታችሁ ጣሉትና ቅቤውን መብላት ትችላላችሁ ብሎ ተናግረዋል። ማን ሜሴንጀራቸው ማለት ነውና ዝንቡ ጋር ተያይዞ ማለት ነው። ያው ዝንብ የት እንደምትውል ምን እንደምታደርግ እናውቃለን። አይጥም የት እንደምትውል እናውቃለን። ሁለቱም ለበሽታ አምጪ ተዋሲያን ናቸው። ቱ ቢ ሆነስት ይሄ ነገር ትክክለኛ ትምህርት አይደለም። ትክክል ነገር ውስጥ የሆነ ትክክለኛ መስመር ውስጥ አይደለም ያላችሁት። ሃይማኖቱ በራሱ ችግር አለበት የምንለው ከዚህ ነው። አንድ ኬዝ አንድ ሰው ይህንን ሲያስተምር በተመርጬ ነው ከአላህ ተመርጬ ነው የሚል የአላህ መልእክተኛ የሚል አይጥ የት እንደምትውል ማወቅ አቅቶት አይደለም፣ ወይ ዝንብ የት እንደምትውል ማወቅ አቅቶት አይደለም። ግን ፐርሰናሊ ስናስበው ያው ሳህል ቡካሪ 1913 ላይ እንዳሉት ነው። እኔም ከኔሽኑ ጋር አጠቃላይ ኔሽናችን መሀይም ነን እንዳሉት ተከታዮቹም እንደዛው ነው የሆኑትና አይጥ አውጥቶ ከቅቤ ውስጥ መብላት እንግዲህ ማሰብ ነው። ቤቴ ቀጥይ፣ ሌሎቻችሁም ቀጥሉ። ሜቢ ይሄ አሁን ኤፌሶን ያለችው ሐዲስ ካስፈለጋችሁ ሰሒህ አልቡኻሪ 5716 አቡ ሰዓድ እንደተረከው አንድ ሰው ወደ ነብዩ መጥተው እንዲያሏቸው ወንድሜ ተቅማጥ በሽታ አሞታል። ነብዩም እንዲያሉት ማር ብላ በለው። አስቡት፣ አንድ ሰው ታሞ መጣና መድኃኒት ፈለገ መሐመድ ጋር ማለት ነው። ነብዩ ሆይ ወንድሜን አመመብኝ ሲለው ማር ብላ በለው አለው። ከዛ ወንድምዬ የሱ ምክር ሰማና ሄዶ ማር አበላው ማለት ነው። ሁለተኛ መጣ ሰውየው በድጋሚ መጥቶ ሰውየውም ድጋሚ መጥቶ እንዲህ አለ፣ ማር አበላሁት፣ ነገር ግን ህመሙ እጅግ ባሰበት እንጂ አልተሻለውም። ነብዩም እንዲህ ብሎ መለሰለት። እንግዲህ በመጀመሪያ ማር ብላ በለው አለው። ሄዶ ወንድሙን ማር አበላው፣ ወንድም ይሻለዋል ብሎ ማለት ነው። እና ሊሻለው አልቻለም፣ ተመልሶ መጣ።
ይናገራልና ግን ምን አልከኝ ቃሉ ጥቁር አዝሙድ ነው ያለው። ጥቁር አዝሙድ እና እሱ እንደሚያድን ይናገር ነበር ማለት ከመርዝ ግን እሱ ግን እውነት ቢሰራ ኖሮ በራሱ ላይ በሰራ ነበር። መርዝ በልቶ ለብዙ ዓመት ባልተሰቃየም ነበር መሐመድ ማለት ነውና ሐሰተኛ ነው። የሐሰት አባት ደግሞ ዲያብሎስ ነው። የእሱ ወገን ስለሆነ ውጡ ሙስሊሞች ከእስልምና ይቅርባችሁ ከሐሰተኛ ነቢያቱ ነብይ ባይዘዌ የሙስሊሞች ስለልቦና ካነሳን ላይ ቀር ከህክምና ጋር እንዴት እንደተቃኘ ማለት ነው። ኦኬ ቃል እሺ ኦኬ ከሳይንሱ ጋር ራሱ የማይጣጣም ሐሰተኛ ነው ስንል ለምሳሌ መጽሐፍ ቅዱሳችን ላይ በደንብ ብዙ ነገር ከሳይንስ ጋር ተገናኝቶ ራሱ ላይክ 100% ኮሬክት ነው ወይም አኩሬት ነው። ግን እዚህ ጋር የሚናገረው ነገር ሌላ ነው። ፎር ኤግዛምፕል በሳህል ቡኻሪ 57:26 ላይ if I heard Allah's messenger say okay fever is from the heat of hell so abad fever with water ይላልና so ትኩሳት ከገሃነም ሙቀት የተነሳ ነው በሰው ልጅ ላይ የሚነሳው ስለዚህ በውሃ ብርዱ ብለው ያስተምራሉና which is completely different የሆነ እንትን ነው ምንም ከሳይንስ ጋር የማይጣጣም እንደገና በውስጡ ራሱ ምንም የማይገናኝ አይዲያ ነው ያለውና so ሐሰተኛ ነው የሚያደርገው ከሜዲሲን from like ከህክምናው ጋር ራሱ አነሳስረን በደንብ ብታዩ ሌሎች ሐዲሳቶችን ብታዩ በጣም አስደናቂ ፍልስፍናዎችን ታያላችሁና በህክምናው ረገድ እሳቸው በጣም ከባድ ሰው እንደነበሩ ያስታውቃል። ቢያገኘው ይሰቅለዋል ለስ ቀጥታ ይሰቅለው ነበር። ከሚገጥማቸው ሰዎች አንዱ ነብዩ መሐመድ ነው። ምክንያቱም አንደኛ ለወረርሽኝ በሽታ መስፋፋት ምክንያት የሆነ ሰው ነው። በዚህ በ21ኛው ክፍለ ዘመን ራሱ የሞተው ውሻ የገባበት ፔሬድ ካከ ተጫረበት ንጹህ ነው ጠጡ የሚል ሰው ንጹህ ነው በምንም አይበከልም ብሎ የሚያበረታታ ሰው ዝምብ ኦኬ she's useful ምንም አትጎዳም። ሉክ እንግዲህ ዝምብ እንግዲህ የስንት ቆሻሻ ቦታ ረቅጣ መጣ አንተ ውሃ እየጠጣ ወር ሳምቲንግ እየጠጣ ብርጭቆ ውስጥ ጥልቅ ብላበ ዝምባውን አውጥታ ጭምቅ አድርጋ ጠጣት የሚል ብቸኛው ሰው መሐመድ ነው። WHO ቢያገኘው ይሰቅለዋል። የግመል ሽንት ጠጡ የሚል ፎር ኤግዛምፕል ምን ያቀርቡላቸዋል? መድኃኒት እኮ ሊሰራ ይችላል። አሁን ለምሳሌ ከእባብ መርዝ ውስጥ መድኃኒት ይሰራል which is dose labelation አለ። የግመል ሽንት እንደዚህ ነው ጠጡ ብሏቸው ምንነቱንም አያውቁም በሌትር እየቀዱ ይሸልጡታል። which is ያሳብዳልም እኮ ጋይስ። አሁን WHO ሰውዬ ቢያገኘው ቀጥታ ይሰቀል ነው የሚለው እና ዶክተር መሐመድ እውነት እንደው ዝም ቢል መልካም ነበር። ዝምታን ቢመርጥ መልካም ነው። ቴምር እንግዲህ መድኃኒት ነው ለድግምት ለምን ብሎ ራሱ በድግምት እንደዛ ሲሰቃይ ሳይበላ ህይወቱ እንደዛ አልፏል። የደም ስሩ የተበጠሰቻል እስኪሰማው ለራሱ እንኳን ያላገለገለው ዶክተር መሐመድ በዚህ ዘመን ቢኖር ስቅላት የግድ ይፈረድበት ነበር። ቀጥል ቃል ያ ዲቪ እንደገና ቅድም ካነሳው ቶፒክ መጀመሪያ ላይ ከተናገርከው ነውና የውሾች የሞቱ ውሾች የሚጣሉበት ነበር ጉርጓድ አለ የውሃ ጉርጓድ። እንደገና የሴት ልጅ ያው የወር አበባ ጊዜ ነበር የሚጠቀሙት ጨርቅ የሚጣልበት ዳሪት የሚጣልበት እና ብዙ ነገር የሚጣልበት ውሃ which is ብዙም ርቀት የሌለው ነው። ርቀቱን ሁሉ ቼክ አድርገው ምናምን ነገር በእነሱ ውሃ ላይክ ወዱ እንዲያደርጉ ታዘው ነበርና ኢቭን አድርገዋል እኮ ሶ ከሆነ ጊዜ በኋላ ደግሞ ሄዶ ቼክ ሲያደርግ ምንድነው ውሃው ከለሩ ራሱ ኢቭን እንደተቀየረ ነው የሚናገረውና which is በጣም አስከፊ የነበረ ነው። እዚህ ላይ እንደውም አንዳንድ ነገር ብትል ዴቪ አሪፍ ነው። ትላንትና ላስት ታይም ስታወሩበት ነበርና ይሄ ራሱ አሁን ያደርጉታል ቢኖር ሱናቸውን ስለሚከተሉ ማለት ነውና ሂዱበት። አረ መሐመድ ራሱ ያደርግበታል። መሐመድ ራሱ ውዱ ማለት ጋይስ ውሃውን አፉ ውስጥ ይከታል ይሞጣል ተፋል ከዛ አፍንጫ ውስጥ ይከተዋል ጆሮ ውስጥ ይከተዋል ፊቱን ይታጠብበታል ጸጉሩን ይታጠብበታል ሰውነቱን ገላውን ያበስበታል ማለት ነው። በአንድ ወቅት አይ ቲንክ ሱናን አነሳ ላይ ነው ምን ላይ ነበር የነበረው ሐዲሱ ነብዩ እንደዚህ ያደርጋል
ከዚህ ጉድጓድ ይሄ የሞተ ውሾች ምኖች ከገቡበት ከዚህ ፔሪድ ከተጣለበት ከዚህ ጋር ውሃ ያመጡለትና መሐመድ እንደ ልማዱ ያንን ነገር ሲያደርግ አንዱ ሰሃባ ይመጣበታል። ከዛ ዲያተ ምን ነው እንደዚህ የምታደርገው ይዋል ያየው ሐዲስን ብከፍተው ግን ደስ ይለኛል። እስቲ የሚመች ከሆነ ኦኬ ከፍተዋለሁ። ንገረኝ አለ እሺ ሱነን ነሳኢ 3:27 ክፈትልኝና እኛው እያየ ነው ማለት ነው። ዘዌል ኦፍ ቡዳ ማለት አሁን የነገራችሁ ነው። ይሄ ዘዌል ኦፍ ቡዳ ርቀቱ which is ካልኩሌት ስታደርጉት በሐዲሱ ላይ ባለው መሰረት 3200 3100 ሊትር አካባቢ የሚይዝ ነው። ከፍ ሲል ሲሞላ በሰው ትከሻ ልክ የሚሆን ሲጎድል ከወገብ በታች ከሰው ፕራይቬት ፓርት በታች የሚሆን ውሃ ነው ማለት ነው። ሶ እዛ ላይ ከዛ ውሃ ማለት ነው it was narrated from Ibn Abbas said al-Qudri that his father said የኢብን አባስ አልኩድሪ ፋዘር እንደተናገረው ናሬት የተደረገው ወይ ደግሞ ሪፖርቱ የመጣው በዛ በኩል ነው ይላል። I passed by the prophet በመሐመድ አካባቢ አጠገብ እያለፍኩ when he was performing ውዱ እያደረገ ነው። ውዱ ማለት የአፍ ውስጥ ውሃ መክተት፣ ፀጉር ውስጥ ፊቱን፣ እጁን ሁሉ ነገር መጠጠም ማለት ነው። from the well of Buddha ከምን ከዛ ከገማ የገሙ ውሾች ከተጣሉበት የፔሬድ ጨርቆች ከተጣሉበት የገሙ ካካዎች ሰገራዎች ከተጣሉበት በሱ እየተጣጣበ አገኘው። ከዛ በኋላ I said አለ አልኩት አለ are you performing good from it when garbage is thrown into it አለው። ይህ ቆሻሻዎች እነዚህ ሁሉ በሚጣሉበት ውሃ እየተጣጠብክ ነው እየተገሞጠሞጥክ ነው አለው። ማንን? መሐመድን። የነብዮች መደምደሚያ የነብዮች ቁንጮን ማለት ነው ዶክተር መሐመድን እንደዛ ሲለው ከዛ ሂሴድ ነብዩ ደግሞ አለ ኮራ ቆፍን ብለው ዋተር ኢዝ ኖት ሜድ ኢምፒውር ባይ ኤኒቲንግ አለ። ውሃ በምንም ነገር ሊቆሽሽ አይችልም ብሎ መሐመድ አለፈ እላችኋለሁ። ሶ ይሄ ጆክ ይመስላል፣ ይሄ ቤድ ታይም ስቶሪ ይመስላል አይደለ? ይሄ ለአንደኛው ክፍለ ዘመን ይሄ ሲነበብ ምናምን ነገር የሆነ የልጆች ተረት ተረት መጽሐፍ ለማስንትን የተባለ ይመስላል አይደለ? ነው ይሄ እስከ ዓለም ፍጻሜ ሰዎች እንዲተገብሩት የታዘዘ ትእዛዝ ነው። ይሄ የዓለማቱ እዝነት፣ የነብዮች ቁንጮ፣ የነብዮች መደምደሚያ፣ እሱን አርአያ እሱ ያደረገውን መከተል አለባችሁ ተብሎ ለዓለም ሕዝብ በሱ እንዳደረጉ አድርጉ የተባለው እሱ ነው። ይሄንን ያስተማረ እርሶ ቢሆኑ ይሄን ያደርጋሉ የሚል ጥያቄ ለማቅረብ ነው። በዚህ አመሰግናለሁ። እስኪ ያደርጋሉ የሚል ሙስሊም ካለ ይግባ። ማይታሰብ ነው ዲቪ ማይታሰብ። ለምን ስለ ቀዷል ቀድር አናነሳም? ምን ትላላችሁ? አንሺ ቆይ እንደውም ቀዷል ቀድር ከተነሳ ያ እኔ ራሴ አላህ ወስኖብኝ ነው አሁን እዚህ ገስ ላይ ያለሁት። ቃል ራሱ አላህ ስለወሰነበት ነው ቪዲዮ የሚከፍተው። ዴቭ ራሱ አላህ ስለወሰነበት ነው እዚህ ገስ ላይ ቁጭ ያለው። ይገርማችኋል። ሁሉም በውሳኔ ያሉ ናቸው። እና ስለ እንትን እናንሳው ስለ ቀድር ማለት ነው። አንድ ጊዜ ቆይ መጣው አንዴ። ኦኬ ሐዲሱን ልክፈተው ቨርሱን። ኖ ከቁርአን ነው የምንጀምረው በመጀመሪያ። ኦኬ
ያ ማማዬ እስክትመጣ ድረስ ሜሴጅ ስላለ መጣሽ። እሺ በጣም ይቅርታ እንዴ እንትን እያልኩ ስለሆነ ነው ስልኬን ማስቀመጫውን ኦኬ ተስተካከል። እስከዛ ሜሴጅ መልእክት ምናምን ላስተላልፍ። እሷ እስክትመጣ ኡስታዚት እስክትመጣ ያለው እንትን ይበሉት፣ ኮፒ ሊንክ እና ሪፖስት አድርጉ ይላቸው። እሺ እቺ ኤፌሶ የምትባለው ልጅ ፖስት አለች። እሱን ነገር ሪፖስት አድርጉላት ፕሊስ። እነዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ቅዱሳትን ቤተ ክርስቲያንን እመቤታችን የተሰደቧቸው ስድቦች አሉ ቻናሉ ላይ። እነሱን ፕሊስ በደንብ አስተጋቡ። እነሱ ነገሮች ለውጥ እያመጡ ነው። እግዚአብሔር ይመስገን። አሁን የህግ ክፍሉ ጥሪ ተደርጎለት ስብሰባ በ13 እንዳለ ሰምታችኋል። እነዚህ ሁሉ ነገሮች እነዚህን ነገሮች አውጥተን በማሳየታችን ነው። በሽታውን ያልተናገረ መድኃኒት አይገኝለትም። እነሱ ሰከንድ ቪዲዮ ይዘው ተሰደብን የሚል ስሜት እየፈጠሩ እየረበሹ ነው አይደለ? እኛ ይህን ሁሉ ጉድ ይዘን ለምንድን ነው ማንናገረው? እና ይህንን ማስተጋባት ደግሞ አለብን። እኔም እፎይ ነኝ፣ እኔ ክርስቲያን ነኝ፣ እኔ ይመለከተኛል፣ ጌታዬ መሰደብ የለበትም የሚል እነዚህም ቪዲዮዎች እዛ ግሩፕ ላይ ተቀላቅላችሁ በደንብ አድርጋችሁ ለብዙዎች እንዲደርስ ራሳችሁ ላይ በመጫንም የሚጭኑትን ኮፒ ሊንክ ሼር በማድረግ ተባበሩ ለማለት ነው። አመሰግናለሁ። ማማዬ ከመጣች ቀጥይ። ኦኬ እሺ ቃል አንድ ቪዲዮ መክፈት ከቻልክ ትከፍትልናለህ አሁን ይቅርታ ያ ቀዷል ቀደር ማለት እንግዲህ እንደ ሙስሊሞች አስቀድሞ ማወቅ ነው ይሏቸዋል። አላህ አስቀድሞ ስለሚያውቅ የኛን ወደፊት የምንሰራውን ስራ አስቀድሞ ጽፏል ነው የሚሉትና ይሄ ግን ፍጹም ከማወቅ ጋር እንደማይገናኝ በደንብ አድርጋችሁ አስተውሉ። እግዚአብሔር አምላክ እኔ ማማይ በምን ቀን እንደምሞት ምን አድርጌ እንደምሞት ያውቃል። ኦኬ ነገር ግን አልወሰነብኝም። ለምሳሌ እግዚአብሔር አምላክ ሲፈጥረኝ አንቺ ምድር ላይ የሚፈጠረኝ ነፃ ፍቃድን ሰጥቶኝ ነው። እኔ የፈለኩትን ማንነት የመከተል መብት አለኝ። የራሴ ነፃ ፍቃድ ተሰጥቶኛል። ካያችሁ ዘፍጥረት ምዕራፍ 3 ላይም ካያችሁ
ጽፏል። ኦኬ ከጻፈባቸው ደግሞ ነፍሳት መካከል ብሻ አለ። ባሻ ማለት ብሻ በፈልግ ማለት ነው። አንድ ወደ ጎን አድርግልኝ ላንብበው። ባሻንም ኖሮ ነፍስን ሁሉ ቅንነቷን እምነቷን በሰጠናት ነበር። አስቀድሞ በመጽሐፍ ጽፏል። በዛ በመጽሐፍ ላይ የጻፋቸውን ነፍሳቶች ደግሞ ቢፈልግ ከፈለገ ጀሃነም ከፈለገ ገነት አድርጎ ነው የጻፋቸው። ከፈለገ የገሃነም አድርጎ ከፈለገ የጀነት አድርጎ። ምን እያለ ነው እዚህ ጋር? ብፈልግ እኔ ከፈለኩኝ ፍላጎቴ ከሆነ ነፍስን ሁሉ እምነቷን ቅንነቷን እንድትከተል አደርጋታለሁ ነው። ብፈልግ ካለ አይፈልግም ማለት ነው። ኦኬ ብፈልግ ካለ የፈለገውን ገነት ያደርጋል። ሁሉንም ብፈልግ እኔ አንድ እምነት አደርጋቸዋለሁ። ስለዚህ አላህ ሁሉንም በአንድ እምነት ያላደረጋቸው ለምንድነው? ስለማይፈልግ ነው ማለት ነው። ብሻ ማለት ብፈልግ ነው። ስለዚህ ምን አለ? ብሻ ኖሮ ነፍስን ሁሉ እምነቷን ቅንነቷን በሰጠናት ነበር አለ። ግን አለ አስተውሉ፣ ግን ገሃነምን ከአጋንንት እና ከሰዎች የተሰበሰቡ ሆነው በእርግጥ እምላለሁ ማለት ቃሉ ከእኔ ተረጋግጧል አለ። እኔ ብፈልግ ነፍስን ሁሉ እምነቷን ቅንነቷን ሰጣት ነበር። ግን ደግሞ አለ ገሃነምን ቃል ገብቼላታለሁ። የተሰበሰቡ ሆነው እንዲሞሉሽ ቃል ገብቼላታለሁ። ሱራ 50 ቁጥር 30 ላይ ነው። ቀጢ የሚላት ገሃነምን ሞላሽን የሚላት አንድ ክፈትላቸው እሱ እዛ አንቀጽ ላይ። ስለዚህ ምን ብሏታል? እዚህ ጋር ቃል ኪዳን ገብቼልሻለሁ ብሏታል። ምን ብሎ? የተሰበሰቡ ሆነው ገሃነም አስገባለሁ አንቺን ሞላልሻለሁ ብሎ ማለት ነው። ኦኬ ስለዚህ ለገሃነም ቃል ኪዳን ስለገባ ሁሉንም እምነታቸውን አልሰጣቸውም። በፈልግ ሁሉንም እምነታቸውን በአንድ አደርገው ነበር። የእምነት ቅንነታቸውን ሰጣቸው ነበር። ግን አልፈልግም። ለምን ሲል ለገሃነም ቃል ኪዳን ሞልቻለሁ። የተሰበሰቡ ሆነው ገሃነምን እንዲሞሉ ቃል ኪዳን ገብቻለሁ። ስለዚህ ቃል ኪዳን ስለገባ ነው እዚህ ጋር የምትመለከቱት ለገሃነም ሞላሽን የምንልበትና ተጨማሪ አለን የምትልበትን ቀን አስታውስ ይላል። ቃል ኪዳን ስለገባላት ለጀሃነም በሰዎች ሞላልሻለሁ ብሎ ቃል ኪዳን ስለገባላት ምን ያደርጋል? ሞላሽን እያለ ይጠይቃታል ማለት ነው። ልክ ሱረቱል አልአዕራፍ ምዕራፍ 7 ቁጥር 179 ላይ ከሰዎችም ከጋኔኖችም በእርግጥ ለገሃነም አድርገን ፈጠርን አይደል የሚለው። ከሰዎችም ከጋኔኖችም ለምን አድርጌ ፈጥሬያለሁ ብሏል? ለገሃነም። ስለዚህ ለገሃነም ለምንድን ነው ለይቶ የፈጠረው? ቃል ኪዳን ስለገባላት ለገሃነም ማለት ነው። ለገሃነም ቃል ኪዳን ተገብቷል። ስለዚህ አላህ እኔ ብፈልግ እምነታቸውን ቅንነታቸውን ሰጣቸው ነበር፣ ግን ለገሃነም ቃል ኪዳን ገብቻለሁ የተሰበሰቡ ሆነው እንዲሞሏት ብሎ እየተናገረ ነው። ኦኬ ሱረቱን ነህል ምዕራፍ 16 ቁጥር 93ን ክፈትልኝ እስቲ። ምዕራፍ 16 ቁጥር 93 እንዲህ ይላል፣ አላህም ባሻ ኖሮ አንዲት ህዝብ ባደረጋችሁ ነበር አለ። አሁን ቅድም ያልኳችሁ አላህ በፈልግ በአንድ አደርጋችሁ ነበር፣ አንድ አማኝ ሁላችሁንም ሙስሊም አደርጋችሁ ነበር ነው በሐሳቡ። አላህም ባሻ ኖሮ አንድ ጊዜ ቆይ ኦኬ ምን ይላል? አላህም ባሻ ኖሮ አንዲት ህዝብ ባደረጋችሁ ነበር። ወደ ጎን አድርግልኝ ቃልዬ። ኦኬ ግን የሚሻውን ያጠማል የሚሻውንም ያቀናል አለ። እኔ ብፈልግ አንድ ህዝብ አደርጋችሁ ነበር፣ አንድ አማኝ አደርጋችሁ ነበር። ግን አለ የምፈልገውን አቀናለሁ የምፈልገውን ደግሞ አጠማለሁ። ቅድም ሱረቱል ሐዲድ ምዕራፍ 57 ቁጥር 22 ላይ ምን ብሏል? ነፍስን ሳንፈጥራት በመጽሐፍት የተመዘገበች ናት ብሏል። ገና ሳይፈጥር ሰማይና ምድርን ሳይፈጥር በመጽሐፍ ቁጭ ብሎ የጻፈው ምንድነው? የሚፈልገውን እያጠመመ የሚፈልገውን እያቀና ነው ማለት ነው። ስለዚህ እዚህ ጋር ምን አለ? ሁሉን አንድ ህዝብ አደርጋቸው ነበር፣ ብፈልግ አንድ ህዝብ አደርጋቸው ነበር። ግን አላህ የሚሻውን ያጠማል የሚሻውን ደግሞ ያቀናል እያለ እየተናገረ ነው። ስለዚህ አላህ የሚፈልገውን የሚያጠም ነው የሚፈልገውን የሚያቀና ነው። መቼ ነው ይሄ ያጠመማቸው? መቼ ነው ካልን ገና ሳይፈጠሩ በፊት በብህር የጻፈባቸው ናቸው፣ የተቀደረባቸው ናቸው። ልክ ሱረቱል ኢብራሂም ምዕራፍ 14 ቁጥር 4 ላይ የምሻውን አጠማለሁ የምሻውንም አቀናለሁ እንዳለው ማለት ነው። ኦኬ ሱረቱል ዙመር ምዕራፍ 39 ቁጥር 37ን ክፈትልኝ ቃልዬ። ኦኬ
አሁን በደንብ እንድታስተውሉ የምፈልገው አላህ መቼ ነው የቀደረባቸው መቼ ነው የወሰነባቸው የመጀመሪያውን ጥቅስ የሰጧችሁ መቼ ነው ሱረቱል ሐዲድ ምዕራፍ 57 ቁጥር 22 ላይ ሳንፈጥራት በፊት ነው የጻፍኩት በመጽሐፍ ብሏል ኦኬ በመጽሐፍ የተጻፈባቸው ደግሞ ምንድነው ብላችሁ ስትሉ የሚፈልገውን የገሃነም አድርጎ የሚፈልገውን ደግሞ እስካሁን የሰጧችሁ ጥቅስ የሚፈልገውን የገሃነም አድርጎ የሚፈልገውን ደግሞ የጀነት አድርጎ እንደጻፈ ነው እየሰጧችሁ ያለው አሁን ደግሞ ሱረቱል ነህል ማነው ሱረቱል ዙመር ቁጥር 37 ላይ ክፈትልንና እንየው 30 57 34 ነሽ ኖ 39 ሱረቱል ዙመር 39 ቁጥር 37 ኦኬ ያው ተመልከቱ አላህ የሚቀናውን ሰው ለእርሱ ወደ ጎን አድርግልኝ አላህ የሚያቀናውን ሰው ለእርሱ ማንንም አጥማሚ የለውም ማለት አስተውሉ እኔ የማቀናውን ሰው ማንንም አያጠማውም ማለት አጥማሚ የለውም ኦኬ ወደ ጎን ኦኬ አላህ አሸናፊ የበቀል ባለቤት አይደለምን ይላል እኔ ያቀናሁትን ሰው ማንንም ሊያጠማው አይችልም ማለት ማንንም ሊያጠማው አይችልም በተቃራኒው በዚህ ሱረቱል ዩኑስ ማለት ነው ምዕራፍ 10 ቁጥር 99 ላይ ለምን ታስገድዳቸዋለህ እኔ ያጠመምኩትን ማንንም ሊያቀናቸው አይችልም እዛው ሱራ 4 ቁጥር 88 ላይ ይናገራል እኔ ካጠመምኳቸው እኔ ካሳሳትኳቸው ልትመልሳቸው አትችልም ማለት አሁን እዚህ ጋር ምን ብሎናል እኔ ካቀናዋቸው ማንንም አያጠማቸው ማለት በተቃራኒው ደግሞ አላህ ካጠመማቸው እነዛን ሰዎች አጥምሞ ከፈጠራቸው ምንም አይነት ዳዕዋ ብታደርግላቸው ሊመለሱ አይችሉም ለምን እኔ ያጠመምኳቸው ናቸው ነው እያለ ያለው ሱራ 4 88ን ክፈትላቸው ምን እንደሚል አሳያችሁ እኔ ካቀናቸው ማንንም አያጠማቸውም ብሏል ተመልሶ ደግሞ እኔ ካጠመምኳቸው ማንንም አያቀናቸው ማለት በመናፍቃን ነገር ላይ አለ አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍሎች የሆኑትን ኦኬ ለእናንተ ምን አላችሁ አላህ ያጠመመውን ሰው ልታቀኑ ታስባላችሁ አለ አላህ ያሳሳተውን ሰው ምን ያደረገውን ያሳሳተውን ያጠመመውን ሰው መጣላው ጥሪ ጠራብኝ በጌታ እሺ አላህ ያሳሳተውን ሰው ለእርሱ ወደ ጎን አድርግልኝ መንገድን ፈጽሞ አታገኝለትም ቅድም ምን ብሎናል እኔ ያቀናሁትን ማንንም ሊያጠማው አይችልም ብሎናል አይደል ማንኛውም ፍጥረት ሊያጠማው አይችልም እኔ አቅንቼ ፈጥሬዋለሁ በተቃራኒው ደግሞ እኔ ያሳሳትኩትን እኔ ያጠመምኩትን መንገድ አትፈልጉለት ምክንያቱም እኔ ነኝ ያጠመምኩት ነው ከኔ በላይ ሆናችሁ እናንተ ልታቀኑት አትችሉም ነው እያለን ያለው ስለዚህ ማን ነው የሚያጠመው ራሱ አላህ ነው ማለት ነው መቼ ቅድም እንዳልኳችሁ ገና ነፍሳትን ሳንፈጥር ነፍሳት ሁሉ በመጽሐፍት የተመዘገበች ናት ብሎናል አይደል ሱረቱል አንዓም ምዕራፍ 6 ቁጥር 149 ክፈትልኝ ቃልዬ ሱረቱል አንዓም ምዕራፍ 6 149 ማን ነው የሚያቀነው ማን ነው የሚያጠመው የሚለውን በደንብ ከያዛችሁ ካዲያ ዕውቀት የሚለው ነገር ላይ እንመጣለን ማለት ነው ይሄ የዕውቀት ጉዳይ ነው ወይ የሚለውን እሺ እንዲህ ይላል የተሟላው ማስረጃ ነው ባሻም ቢፈልግም ማለት ነው በፈልግ ኖሮ ሁላችሁንም ባቀናችሁ ብሻም ኖሮ ሁላችሁንም ባቀናችሁ ነበር በላቸው እኔ በፈልግ ሁላችሁንም ቀጥተኛውን መንገድ ሰጣችሁ ነበር ነው ባቀናችሁ ነበር ማለት ቀጥተኛውን መንገድ ሰጣችሁ ነበር ማለት ነው ያ ማለት እኔ በፈልግ ካለ አልፈልግም እያለ ያመላከተ ነው ለምሳሌ እኔ እኮ በፈልግ እኮ
የተሰበሰቡ ሆነው ባመኑ ነበር። እኔ ብፈልግ ኖሮ ምድር ላይ ያሉት አማኞች በሙሉ ሰዎች ሁሉ በአንድ እምነት በተሰበሰቡ ነበር እያለ ነው። ብፈልግ ኖሮ አንድ ሙስሊም አደርጋቸው ነበር ነው። ብፈልግ ሲል እንደማይፈልግ እየነገረ እንደሆነ በደንብ አስተውሉ። እኔ ብፈልግ ይሄንን ነገር አደርግ ነበር ስል ስላልፈለኩ ነው ያላደረኩት ማለት ነው። ስለ ፍላጎት ነው እየተናገረ ያለው። ጌታም ባሻ ኖሮ እኔ ብፈልግ ኖሮ ገብቷቸዋል። እኔ ብፈልግ ኖሮ በምድር ያሉትን ሰዎች ሁሉ የተሰበሰቡ ሆነው በአንድ ባመኑ ነበር። ታዲያ አንተ ሰዎችን አማኞች እንዲሆኑ ታስገድዳለህ? እኔ እኮ ብፈልግ በአንድ እምነት አደርጋቸው ነበር። ታዲያ አንተ ሰዎችን እንዲያምኑ ታስገድዳቸዋለህ? እኔ እኮ ስላልፈለኩ ነው ይሄን ያደረኩት ነው እያለ ያለው። ኦኬ ስላልፈለኩ ነው። እኔ ያልፈለኩትን ነገር አንተ ልታደርገው ትችላለህ ወይ ነው። ቁጥር 100 ላይ ወረድ በልልኝ ቃል ምን ይላል መሰላችሁ? ቁጥር 100 ላይ ዛው ጋር ለማንኛውም ነፍስ አለ ለማንኛውም ነፍስ አላህ ቢፈቅድ ቢሆን እንጂ ልታምን ችሎታ የላትም ማለት። የትኛውም ነፍስ አላህ ከፈቀደ ነው ልታምን የምትችለው። አላህ ካልፈቀደ ልታምን አትችልም ነው እያለ ያለው። አሁን ስለ ችሎታ ነው እየነገረን ያለው። አንደኛ የአላህም ችሎታ ይመዘናል። ምን እያለ ነው? ለማንኛውም ነፍስ አላህ ቢፈቅድ ቢሆን እንጂ ልታምን ችሎታ የላትም ማለት። አስተውሉ። አንድ ሰው አማኝ ሊሆን የሚችለው አላህ ከፈቀደ ነው ካለ አላህ ይሄንን ሁሉ ህዝብ በአንድ እምነት ያላደረገው ችሎታ ስለሌለው ነው ማለት ነው። እዚህ ጋርም ችሎታም ያስነሳል። ችሎታው እንደማይችልም ያሳየናል ማለት ነው። ምክንያቱም እኔ ብፈልግ ካለ በኋላ ሁሉንም በአንድ እምነት አደርጋቸው ነበር፣ ግን አንተ ታስገድዳቸዋለህ ብሎ ወቀሰው አይደል መሐመድን። ከዛ በኋላ ግን ምን አለ? ለማንኛውም ነፍስ በአላህ ፍቃድ ቢሆን እንጂ ልታምን ችሎታ የላትም ማለት። ስለዚህ ችሎታችን አላህ ሲፈቅድ ነው እያለን ነው። ስለዚህ ይሄ ሁሉ ህዝብ አማኝ ያልሆነው አላህ ስላልፈለገና አላህ ስላልቻለም ጭምር ነው፣ ፍላጎቱም ስላልሆነ ነው ማለት ነው። ይሄንን ያስነሳል አንደኛ። ኦኬ ይሄን ያስነሳል። ይሄ ሁሉ ህዝብ አንድ እምነት ውስጥ ያልሆነው በአንድ እምነት ውስጥ ያልሆነው ለምንድን ነው? አላህ ስላልፈለገና ሲቀጥል ደግሞ ይሄንኑ ህዝብ ደግሞ አንድ አማኝ የማድረግም ችሎታ ስለሌለው ነው ማለት ነው። ምክንያቱም ችሎታን አንስቷል። ስለ ችሎታው ስላነሳ እቺ ነፍስ የማመን ችሎታዋ አላህ ሲፈቅድ ነው አለ። ስለዚህ ይሄ ሁሉ ህዝብ አማኝ ያልሆነው አላህ ስላልፈለገ እንዲሁም ደግሞ ችሎታም ስለሌለው ነው የሚለውን ሐሳብ እንድናነሳ ያደርገናል። ኦኬ ግን ለምንድን ነው እንትን የማይለው? ስላልፈለገ ፍላጎቱ እንዳልሆነ ስለተናገረ እንዳልሆነ ስለተናገረ እኔ ብፈልግ እንዲያደርጋቸው ነበር ግን አልፈልግም ነው እያለ ያለው። ሱረቱል በቀራ ምዕራፍ 2 ቁጥር 26 እንክፈትልኝ ቃል ምዕራፍ 2 የላሚቷ ምዕራፍ ማለት ነው። እንዲህ ይላል አላህ ለማንኛውም ነገር ትንኝንም ሆነ አስተውሉ። እዚህ ጋር አላህ ለማንኛውም ነገር ትንኝንም ሆነ በትንሽም ወይም በትልቅ ላይዋ የሆነንም ወደ ጎን ምሳሌ ለማድረግ አለ። ኦኬ አያፍርም። እነዚህ ያመኑትማ አለ እርሱ ምሳሌው በጌታቸው የተገኘ እውነት መሆኑን ያውቃሉ። እነዚያም አለ ኦኬ የካዱትማ አላህ በዚህ አንዴ ወደ ጎን በዚህ ነው አለፍከኝ ሳላነበው። እነዚያ የካዱትማ አላህ በዚህ ምንን ምሳሌ ሻ ብሎ ነው ያስቀመጠው፣ ቢሻ ነው ለማለት ነው ይላሉ። ኦኬ በምሳሌ ብዙዎች ለኔ ብቻ ነው ግን እንትን የሚለው ቃል ይቅርታ። በምሳሌ ብዙዎች ያሳስታል፣ በእርሱም ብዙዎችን በምኑ ያሳስታል? በምሳሌ ብዙዎችን ያሳስታል፣ በእርሱም ያቀናል። ማን ነው የሚያሳስተው? አላህ ነው። ከዛ ደግሞ ያቀናል፣ የሚፈልገው ደግሞ ያቀናል ነው። አመፀኞችን እንጂ ሌላ ብዙዎች እሺ አመፀኞችን እንጂ ሌላን አያሳስትም ማለት። ስለዚህ አላህ አስቀድሞ የሚያሳስተው ማንን ነው? ከፍሏል። እንትን የሚለውን የሚያሳስታቸውንና የሚያቀናቸውን ለሁለት ከፍሏቸዋል ማለት ነው። በሁለት እንትን ተባብለዋል። የሚያቀናቸውንና የሚያሳስታቸውን ምን ብሏል? እኔ የምፈልገውን አቀናለሁ የምፈልገውን ደግሞ አቀናለሁ ብሎ ስለተናገረ ማለት ነው። ይሄንን ደግሞ መቼ ነው ያደረገው ብያችኋለሁ? ገና ምድርና ሰማይን ሳይፈጥር ብህር ነው የመጀመሪያው ፍጥረት፣ ስክሪፕቶ ማለት ነው። በዛ በስክሪፕቶ ነው አስቀድሞ የጻፈባቸው።
ሱራ 57 ቁጥር 22 ላይ እንደተናገረው ነፍሳትን ሳንፈጥራት በመጽሐፍት የተመዘገበች ናት ስላለ ማለት ነው። እዛው ሱረቱን አና ምዕራፍ 6 ቁጥር 35ንም ክፈትልኝ ቃልዬ። ቁጥር 35 እንዲህ ይላል፣ እስላምን መተዋቸውንም በአንተ ላይ ከባድ ቢሆንብህ በምድር ውስጥ ቀዳዳን ወይም በሰማይ ውስጥ አለ መሰላልን ልትፈልግና በተአምር ልታመጣቸው ብትችል አድርግ። አላህም ባሻ ኖሮ በቅኑ መንገድ ላይ አለ በሰበሰባቸው ነበር፣ ከተሳሳቱትም ሰዎች ፍጹም አትሁን አለ። እንግዲህ እዚህ ጋር ምን እያለ ነው? እስላምን መተዋቸውን ከባድ ቢሆንብህ ልታመጣቸውን ብትፈልግ አድርገው አለ። ግን አላህ የሚሻውን አላህ ባሻ ኖሮ በቅን መንገድ በሰበሰባቸው ነበር። እኔ እኮ ብፈልግ ኖሮ አማኝ አደርጋቸው ነበር ነው። ስላልፈለግኩ ነው። ግን ሞክረው አትችልም ነው። ምክንያቱም እኔ ያጣመምኩትን አንተ ልታቀና አትችልም ብሎ አላህ ልታቀና አትችልም፣ ነው ያሳሳትኩትን አንተ ልትመልሰው አትችልም ብሎ ስለተናገረ ማለት ነው። ስለዚህ ምን አለ? እስላምን መተዋቸውን ከባድ ቢሆንብህም ልትመልሳቸው ብትሞክር አድርገው። አላህ ቢፈልግ ቢሻ ማለት ቢፈልግ ነው። ቢፈልግ በአንድ እምነት በሰበሰባቸው ነበር፣ በቅኑ መንገድ በሰበሰባቸው ነበር። ፈልግ እኮ ነው አንድ አማኝ አደርጋቸው ነበር። ገና አልፈልግም ነው የአላህ ሐሳብ። ኦኬ አልፈልግም ነው እያለ ያለው። ታዲያ አሁን ይሄ ዕውቀት ነው ወይ የዕውቀት ጉዳይ ነው ወይ ከተባለ በፍጹም አይደለም። የዕውቀት ጉዳይ አይደለም። ለምሳሌ ሳሂህ ሙስሊም 21 ላይ መሰለኝ አይሻ የሙእሚኖች እናት የተረከችው ሐዲስ ካስታውሳችሁ ያለ መልእክተኛ አንሷር ከመዲና ሙስሊሞች ወገን የሆነ ህፃን ልጅ ሞቶ ለቀብር ስነ ስርዓት ተጠርተው በሄዱበት ወቅት አለ እንዲህ አልኳቸው፣ የአላህ መልእክተኛ ሆይ ይህ ህፃን ልጅ ከጀነት ወፎች ውስጥ አንዱ ነው አልኩ። እንግዲህ ህፃን ልጅ ሞቶ ነው ለቀብር ስነ ስርዓት በሄዱ ጊዜ አይሻ ምን አለች? ይሄ ልጅ ከጀነት ወፎች አንዱ ነው ብላ ተናገረች። ከዛ ምን አለ መሐመድ ክፉም ሰርቶ አያውቅም፣ ክፉም ስራ የሚሰራበት እድሜ ላይ አልደረሰም፣ እንዲሁም እድሜው በወንጀል ለመጠየቅም አልደረሰም አልኳቸው አለች አይሻ ማለት ነው። እንግዲህ ህፃን ልጅ ነው ገና ኃጢአት ሊሰራም የደረሰም ትልቅ ልጅ አይደለም፣ ገና በህፃንነቱ ነው የሞተው። ለዚህ ምን አለች? ይሄ ልጅ ከጀነት የሚሆን ልጅ ነው፣ ምክንያቱም ኃጢአትን ለመስራት የደረሰ እድሜ የለውም፣ ንጹህ ልጅ ነው ብላ ስትለው መሐመድ ምን አለ? ነብዩም እንዲያሉኝ አይሻ ሆይ ላይሆንም ይችላል፣ አላህ የጀነትና የጀሃነም ሰዎችን አስቀድሞ በአባታቸው ወገብ ሳሉ ፈጥሯል። ህፃን ልጅ ሞቶ ይሄ ልጅ የጀሃነም ሊሆን ይችላል፣ ምክንያቱም አላህ የጀነትና የጀሃነም ብሎ በአባታቸው ወገብ ሳሉ ፈጥሯል፣ ለይቶ ፈጥሯል። ጀሃነም ገቢዎችን አስቀድሞ ጀነት ገቢዎችንም አስቀድሞ በአባታቸው ወገብ ሳሉ ተፈጥረዋል ብሎ መለሰላት። ስለዚህ አንድ ህፃን ልጅ ሞቶ ለአቅመ ኃጢአት እንኳን ሳይደርስ ከሞተ የጀሃነም ሊሆን ይችላል። ለምን ከተባለ አስቀድሞ አላህ ነፍሳትን ሳይፈጥር በፊት በመጽሐፍ የጀነት የጀሃነም የጀሃነም አድርጎ ለይቶ ስለፈጠራቸው ማለት ነው፣ ወስኖበት ስለፈጠረው። ስለዚህ አታቂም የጀሃነም ተደርጎ ተፈጥሮ ይሆናል። ኃጢአት አልሰራም እኮ ህፃን ልጅ ገና በልጅነቱ ነው የሞተው፣ ገና በህፃንነቱ እኮ። ስለዚህ አላህ አስቀድሞ የሰው ልጆችን ወስኖባቸዋል። መወሰን ሲባል ደግሞ እንዴት ነው መሰላችሁ? ለምሳሌ አንድ ሰው ዝሙት ሰሪ ነው ተብሎ ከተፈጠረ መጥቶ እዚህ ምድር ላይ ዝሙትን አልሰራም ማለት መብት የለውም። በተጻፈበት ህይወት ነው የሚኖረው። ገብቷቸዋል? በተጻፈበት ማንነት ነው የሚኖረው። ለምሳሌ ዝሙት እንዲሰራ ከተጻፈበት ዝሙት አልሰራም ብሎ የመጸየፍ መብት የለውም ማለት ነው። ገብቷቸዋል? እኔ ዝሙት አልሰራም ብሎ የመጸየፍ መብት የለውም። ለምን? አስቀድሞ ስለተጻፈበት፣ ዝሙት እንዲሰራ ስለተጻፈበት ማለት ነው። ለምሳሌ ገዳይ ተደርጎ ከተጻፈበት እዚህ መጥቶ እኔ መግደል አልችልም የማለት መብት የለውም። ለምን? የተጻፈበት ነገር ስለሆነ ግዴታ ይፈጽማል። ልክ እንዴት ነው ሮቦት የሚንቀሳቀሰው በተጻፈበት ነገር ማለት ነው። ኦኬ የሚንቀሳቀሰው በዛ አላህ በጻፈበት ነገር ነው ማለት ነው። ስለዚህ ይሄንን ነው ቀደር። እንግዲህ ሙስሊም ወገኖቻችን ይሄንን ነው ዕውቀት ነው የሚሉት። እኛ እግዚአብሔር ለቁጣ አልመረጠንም። አንደኛ ተሰሎንቄ ምዕራፍ 5:9 ክፈትልን ቃልዬ። እግዚአብሔር አምላክ ለቁጣ አልመረጣችሁም ነው ያለን። የተመረጥነው ለቁጣ አይደለም። አላህ ግን ለገሃነም ቃል ኪዳን ስለገባ ብቻ ሰዎችን እያጣመመ ገሃነምን ቀጢ እያለ ሞላሽን እያለ ቃል ኪዳኑን የሚጠብቅ ለገሃነም ቃል ኪዳኑን ይጠብቃል። ምን ብሎ? የሰው ልጆችን ወደሷ በመጨመር ሞላሽን እያለ
እንትን እያለ ማለት ነው። እንዲህ ይላል ቁጥር 9 ላይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ኦኬ እግዚአብሔር ለቁጣ አልመረጠንምና በጌታችን በክርስቶስ በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ እግዚአብሔር ለምንድን ነው የመረጠን? ለቁጣ አልመረጣችሁም በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። ለዚህኛ ለቁጣ አልተመረጥንም። እግዚአብሔር አምላክ ለቁጣ የመረጠን አምላክ አይደለም። አላህ ግን ለቁጣ ነው የመረጠው። የሚፈልገውን ሰው የጀሃነም አድርጎ የሚፈልገውን ሰው የጀነት አድርጎ ማለት ነው። ይሄንን ነው ሙስሊም ወገኖቻችን አስቀድሞ ማወቅ ነው የሚሉት። እግዚአብሔር አምላክ እኔ መቼ እንደምሞት ያውቃል፣ ምን ሆኜ እንደምሞት በምን ሰዓት እንደምሞት ያውቃል። ግን አልጻፈብኝም። እዚህ ምድር ላይ መጥቼ የምሰራውን ስራ በዚህ ነው የምትሰሪው ብሎ በራሱ በተጻፈብኝ ነገር እንድንቀሳቀስ አላደረገኝም። የራሴ ነጻ ፈቃድ አለኝ። ገብቷችኋል? የሚፈልግ እሳትና ውሃን ያስቀምጠልን፣ እጁን ወደ ፈለገ ይስደድ ነው ያለው እግዚአብሔር። ኤኒሃው ያ ፍሪ ዊል የለውም የሰው ልጅ ኦልሬዲ እንትን ስለተባለበት ነው ስለተወሰነበት ነው የሚል አስተምሮ ነው እዚህ በሙስሊም አስተምሮት ውስጥ ያለውና which is አንድ ከኛ በጣም የተለየ ወይም ደግሞ ከሳይንሱ ራሱ የወጣ ነው። የሆነ ሰው ኃጢያትን የሚፈጽመው ለምሳሌ አንድ ሰው ቢገድል ኦልሬዲ ደስተኑ ነው እና ይሄንን ደግሞ ሳሂህ ቡኻሪ ያው ከ26 ጀምራችሁ በደንብ ብታነቡት እዚህ ይሄንን ስክሪንሾት አድርጋችሁ ሌሎቻችሁ በደንብ ብታነቡት ስለ ቡክ ኦፍ ደስቲኒ ነው የሚያወራውና ዲግ ያደረጋችሁ ሞር ሪሰርች እየሰራችሁ መሄድ ትችላላችሁ። I think ታፍ የሆነ ቴዎሎጂካል አክሰፕት ነው ያለ ፐርስፔክቲቭ ነው ያላቸው እነሱ ፍሪ ዊልን ግን ኮንሲደር አላደረገምና which is why we say ነብዩ መሐመድ ሐሰተኛ ነብይ ነው ብለን የምንናገረው ነው። thank you guys ሌሎቻችሁም ልሂዱበት። ገብተው ወይ አስገቧቸው ሙስሊሞችን አስገቧቸው ወይ ኦኬ ታጋሹ አንዴና አናግሪው ታጋሹ ሙስሊም ነው ግን ኦኬ ታሊ በቃ እኔ ታችሉን ጂም ስለሆንኩኝ በቃ see you guys በርቱ። ቅዱሳን ሰላም ብለናል። እንዴት ነህ? ሙስሊሞች እኮ ቀድሞ ክርስቲያንን ሰላም አይሉም። ኤኒሃው እኛ ሰላምታውን እንቀበልና አሁን በተነሳው ቶፒክ ላይ ዲስከስ ማድረግ የምትችል ከሆነ ሬዝ ማድረግ ትችላለህ ነጥቦችን።
ያው ብልግናችሁን ከተዋችሁ ችግር የለም። ከብልግና ውጭ ከሆነ አሁን ከተናገርን ውስጥ ብልግና የለም ብዬ ኦኬ አናግሪኝ። አይ ቆይ እንትን አውጣልኝ አንድ ሐዲስ አውጣልኝ። አንዴ አሁን ለተናገራን ነገር ታፍቷት ነው ማለፍ ያለበት። አንድ የሆነ ሐዲስ ትከፍትልንና የማን ብልግና እንደሆነ የማን መጽሐፍ ብልግና እንደሆነ ትንሽ አንብቦ ያስረዳን አይሻልም? አልአደብ አልሙፍራድ 963 ክፈትልንና አረብኛውን አድርግለት። አልአደብ አልሙፍራድ 963 ኦኬ there you go my man my guy መሄድ ይችላል። ያው ቀጥል። ልክ ነኝ አይደል ማማ? አዎ አረብኛውን አድርግለት። ኦኬ ቀጥል ካሊድ ሚዩትን አንሳና ቀጥል አንብበው። ካሊድ ሚዩት አድርጌው ነበርና ካሊድ ሚዩት ነው አንሽለት። ኢንቫይት አድርጌዋለሁ አንሳ ሄኖክ ኢንቫይት አድርገው ሚዩቱን ያንሳ። ካሊድ እየሰማህ ከሆነ ሚዩት ነህ። ልጁ ያውቃል እኮ ዝም ብሎ ነው ወይ ሄዶ ነው ምናምን እንጂ ያውቃል ማን ባለጌ እንደሆነ እንድናሳየው ነበረ ከመጽሐፉ። ያንተው ነብይ ምን ብሎ ይናገር እንደነበረ ማለት ነው። ድምጽን አጠፋ። የአባትህን ብልት ንከስ እያለ ይሳደብ ነበረ። እሱ ብቻ አይደለም ባይዘው አንድ ጊዜ ላሳያችሁ። እንደዚህ አይነት አማርኛዎችን ይጠቀም ነበር። አንተ የኔ ሞዴል ብለህ የምትጠራው ሰውዬ ይሄ አስፋኛ እንዴ እንደዚህ አይነት ቃላቶችን ይጠቀም ነበር። አያረለ አንብቡት እናንተ። ሊትራል አማርኛውን እየጠራ እንደዚህ አይነት ነገር እየተናገረ ነበር በዘመኑ። ብልግና የሚጀምረው ከሱ ይሆናል ማለት ነው። እኛም ባለጌ ከማለት በፊት ይሄን የተጻፈ መጽሐፍ ነው አውጥተን የምናስነብበው። እሺ ወገኖቻችን ቅዱሳን አሁን ገና ነው እንደሚከፍተው ካሊድ ቅዱሳን ግን እኮ ያው ብልግና እኮ ያው ከመጽሐፍ ቅዱስ ነፍነ ያለው ምን ትላላችሁ? አይደለም እኛ እየጠየቅን የነበረው ላይ ሬዝ ማድረግ አይሻልም? ነጥብ አብርሃም የቱን አግብቷል? ምን ትላለህ? አብርሃም የቱን አግብቷል? ፕሊስ አንድ ጊዜ ተረጋጋና አሁን ያነሳነው ነጥብ ላይ እንደተማረ ሰው 21ኛው ሴንቸሪ ላይ እንደሚኖር ሰው ማስረጃ ካለ ዲፌንድ ብታደርግ ነው የሚሻለው። ቢካዝ ይሄ መዋረድ ነው። ያልሆነ ቶፒክ ሬዝ ማድረግ መዋረድ ነው። የበታችነት ስሜት ካልተሰማ በስተቀር ማለት ነው። ቶፒኮች አሳማኝ ነጥብ ውሃ የሚደፋ ነገር ሚዛን የሚደፋ ነገር ይዘምተ ዲፌንድ ማድረግ ነው የተነሳውን ነጥብ። ሌላ ጋብቻ ጋር ምን አስኬደ? እሺ አንተ አሁን ይኸውልህ የሰው ልጅ አንድ ሰው ሰውን እስከተፈጠረ ድረስ ይበላል ይጠጣል አይደል እንዴ? ስለዚህ ስለ ብልግና ከማውራት ይልቅ ጥሩ ነገር ቁም ነገር ያላችሁ ነገሮች ብታስተምሩ አይሻልም ነው ወይስ እናንተ ጥም አለ? አሁን እንዳለ ተረጋጋ ነው አይደለም። ብልግናው የመጣው እኮ አንተ ጋር ነው ያለው። ፎር ኤግዛምፕል ነብይክ ምላስ የበላህበትን እጅ አስጠባ ሲል ያኔ ነው ብልግናው የመጣው። ምላስን መጥባት ሲጀምር ነው ብልግናው የመጣው። ኢየሱስ የኔ ምላስ የጠባ ኢየሱስ ክርስቶስ ወንድ ልጅ አልተሳማ። ኢየሱስ ክርስቶስ ወንድ ልጅ ተቀበል። ራስህ ከጀመርክ ልጀምርልህ እስከ መጨረሻው ከንፈር አልሳመም። ኖ እኔ አስጨርሳለሁ እስከ መጨረሻው። የአባትህን ብልት የምትነከስ ኢየሱስ ክርስቶስ የወንድ ልጅ ያንተ ነብይ ነው። ኦኬ ለመሰደብ አትግቡ ፕሊዝ።
በመጣበት ወይ እና ተስተናግዳለሁ እና ጥሩ አይደል? ኦኬ ወይ ክሪስ ቀጥል። ስማሽ የሚያደርጉ ሰዎችን በቃ አታስገባ ማለት አታስገቧቸው ሳይሆን አታቆያቸው። አሁን ልጅቷ ርዕስ አምጥታለች አይደል? ሶ እዛ ላይ ሪፊውዝ ማድረግ የሚችል ሰው ካለ ገብቶ ይወያይ። አዘርዋይስ ሌላ ስማሽ የሚያደርግ ንግግር ምናምን እኮ አስፈላጊ አይደለም። ስማሽ ማድረግ ያስፈልጋል። እሱም ሲጀምር እኮ ነው እየተወራ ያለው አይ ነው ቀድዋ ቀድር ነው እየተወራ ያለው። እዛ ርዕስ ላይ ማውራት ከፈለገ ያውራ፣ የማያወራ ከሆነ ደግሞ ይውረድ በቃ። ሄሎ አስገብቻለሁ። ይሰማል? ሰላም እንዴት ነህ? አለን የተወያየን ነበርና በቀድር ላይ የተወያየን ነበርና በእስልምና ቀድር አለ አይደለ?